መምጣት ቻንስ የሚኖራት እንጂ አንቺ ቤት ካለሽ ልትደፍርም አትችልም። በር ላይ ማባረር ትችላለሽ። ብሩኬን ታውቂዋለሽ፣ የሆነ ሼመኛ ነው እና ብሩኬንም ታረጁ። ለሁለታችሁ አስፈላጊ ሰዎች ናችሁ። አንዳችሁ ለአንዳችሁ አስፈላጊ ሰዎች ናችሁ። እሱን ማወቅ አለባችሁ። የእናንተ ሰላም የማይፈልግ ሰው ብዙ ሰው እንዳለ ማወቅ አለባችሁ። ማናሳየ ቤቱን እንዴት አወቀች? ይሄ ተራ ነገር ነው። በጣም ተራ የሚባል ነገር ነው። ጌታን በጣም ተራ የሚባል ነገር የሆነ ቀላል የሚባል ነገር ነው። እኔ በዛው ቡታጅራ እንኳን እያለን በጣም ብዙ ነገር አይቻለሁ። ይሆናል አይደለ? ሰው ሰላም የሚፈልግ አይመስለኝም። የነብሩኬ ቤት ሳይባል የሚያሳይ ብዙ ሰው አለ። እቷቸዋል የሆነ ስልክ እንኳን የሆነ መሰጠት የሌለበትን ስልክ ሊሰጡ ይችላሉ። የሆነ መጥፎ ማድረግ የሚፈልጉ ሰዎች አሉ። ሰው መጣል የሚፈልጉ ሰዎች ብዙ አሉ። ያ ደግሞ ይሄ ሰውኛ ባህሪ ነው። የሆነ ሰው ተሳክቶለት ሲያይ የሆነ ሰው የሆነ መጥፎ ነገር ለማድረግ እዛ ቦታ ላይ መገኘት የሚችል ይመስለዋልና መጥፎ ነገር ማድረግ የሚፈልጉ ብዙ ሰዎች አሉ። ያንን ነገር ደግሞ ሰውነን ማሰብ መቻል አለብን። ሀይሚም ይሄንን ነገር ከግንዛቤ ውስጥ እንድታስገቢ ይፈልጋለሁ። የእናንተን ሰላም የማይፈልግ በጣም ብዙ ሰው አለ። እሱን እንድታቂ ይፈልጋለሁ እና በቃ ኮፍተን ብለሽ ቤትሽን ማስከበር መቻል አለብሽ። አንቺን ለማናደድ ይሆናል እንደዚህ አይነትም ስራ እየሰሩ ያሉት። ያንን ነገር ደግሞ ማወቅ መቻል አለብሽ። ሁለታችሁም አብራችሁ ሆናችሁ ችግራችሁን መፍታት ነው እንጂ ያለባችሁ አንዳችሁ ከቤት ወጣችሁ አንዳችሁ ቤት ሆናችሁ ሌላ ሰው እየመጣ መሀላችሁ ላይ መበጥበጥ መቻልም የለበትም። ያንን ነገር ማስተካከል መቻል አለባችሁ። እኔ አንድም ዛሬ ይሄንን ነገር በቃ አይደለ ላንዴና ለመጨረሻ ጊዜ ማስተካከል ካለብን ይሄንን ነገር ማስተካከል መቻል አለብን። ነገ ከነገ ወዲያ በልህ ሌላ ነገር ውስጥ ተጋብታችሁ ማይሆን ችግር ይዛችሁ እንድትመጡ አልፈልግም። ይሆናል አይደለ? በጣም ብዙ የሚወዳችሁ በጣም ብዙ የሚያከብራችሁ የእናንተን መዋደድ የእናንተን አንድ መሆን የሚፈልግ ብዙ ሰው እንዳለ ማወቅ መቻል አለባችሁ። ሜቢ አንዳንድ ሰው ነው የሚሳደበው፣ ጥቂት ናቸው። 5 የማይሞሉ ሰዎች ናቸው የሚሳደቡት። ያ ደግሞ ያ 5 ሰው ደግሞ ሙሉ ወዳጅ ሊወክል አይችልም። ጠላትን ነው የሚወክለው። 5 ጠላት ምንም ደግሞ ግዴታ ነው ይኑሩ። ተሳደቡ አልተሳደቡ አጠፋችሁ አሉ አላጠፋችሁ አሉ እናንተ ላይ የሚጨምሩትም የሚቀንሱትም ነገር የለም። ያንን ነገር ማወቅ መቻል አለባችሁ እና አደብ ግዙ ብያለሁ። ማንንም ባትናገሩ እኔ ደስ ይለኛል። ምንም ጥፋት የሌለበትን ሰው ጥፋተኛ ነህ ብሎ ለማሳመንም ባትሞክሩ ደስ ይለኛል። ብሩኬ ጥፋት አለበት ብላችሁ የምታስቡ ሰዎች መብታችሁ ነው። ለምን እኛ ተናግረናል። ያያችሁም ነው። እኩል ነው። የትኛውንም ነገር እኩል ነው የምናየው። እኛ አጠገብ ስለሆነን ከናንተ የተለየ ነገር እናያለን ማለት አይደለም። እናንተም የምታዩትን ሰላም እንዴት ናችሁ? ውድ የብሩክና የሀይሚ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የኔም ቤተሰቦች ማለት ነው ሰላም ብያለሁኝ። ያው አብዛኛው የኔ ተመልካቾች ከዛ የመጡ ናቸውና ውድ ቤተሰቦቼ ሰላማችሁ ብዝት ይበልኝ በያላችሁበት ዓለም ዳርቻ። አዲስ የሆናችሁ ሰብስክራይብ ያደረጋችሁ ላይክ ኮሜንት ያደረጋችሁ አበረታቱኝ። ነባሮቹም ደግሞ ላይክ አድርጉ ሼር አድርጉልኝ ማለት ነው ውዶቼ። እና ውድ ቤተሰቦቼ ያው ሰሞኑን የኔ ቻናሌ ትንሽ አላቅም ምን እንደገጠመው። በእርግጥ እኔም እየለቀኩኝ አይደለም፣ ግን የለቀኩት ቪዲዮ እየታየልኝ አይደለም ማለት ነው። እና ወዶቼ ላይክ አድርጉልኝ፣ የምታውቁ ሰዎች ላይክ አድርጉልኝ ወደ ሌላ ዩቲዩብ ሪኮመንድ እንዳደርግልኝ ማለት ነው። እና ውድ ቤተሰቦቼ ዛሬ እንግዲህ ይዤ የመጣሁት ፍፄ የጓደኝነት ጥግ ነው። የምር ጥሩ ሰው ነው፣ ለነሱ በጣም ጠበቃቸው ነው ማለት ነው። እና ዛሬ ለራሱ የተናገረው ነገር በጣም ነው የገረመኝ፣ ለነሱ ያለው ቦታ ማለት ነው። እና ጓደኛ እውነተኛ ጓደኛ ይስጣችሁ ማለት ነው። እና በነገራችን ላይ እውነቱን ነው። እነሱን ስለሰደባችኋቸው እነሱ አንድ ጋር ሊሆኑ አይችሉም። ስላልሰደባችኋቸውም እንደዛው ማለት ነው። እንደውም አንድን ሰው ስንሰድበው እልክ ነው ምናስይዘውና ባሰድቧቸው
ወደ አንድ ሰው ወገንተኝነት ባንይዝ ጥሩ ነው። ምክንያቱም አሁን አንዳንድ ሰዎች በብሩክ እየፈረዱ ከሀይሚ ጎን ሆነው ብሩክን የሚሳደባሉ ማለት ነው። እንዲሁም ደግሞ የብሩክ ጎን ሆነው ከብሩክ ጎን ሆነው ሀይሚን የሚሳደቡ ሰዎች አሉ ማለት ነው። እኔ እንደኔ የምለው እነሱ መልሰው መገናኘታቸው አይቀርም። በፍቅር ባይሆን እንኳ ያው ጓደኛሞች ናቸው፣ የሀገር ሰዎች ናቸው፣ ብዙ ነገር አሳልፈዋል። መገናኘታቸው አይቀርም፣ በሆነ አጋጣሚ ይገናኛሉ እና እኛ ከጎን ሆነን ነገሩን ባናባብስ፣ በመካከላቸው ይሄ እኮ እንደዚህ ነው እንደዛ ነው እያለን በእነሱ መካከል ቅሬታ ባንፈጥር አሪፍ ነው። ምክንያቱም ለእነሱ ይልቅ እሱም ጋር ሄዳችሁ ስለሱ ጥሩነት፣ እሷም ጋር ሄዳችሁ ስለሷ ጥሩነት ጽፋችሁ እንዲታረቁ ማድረግ ነው እንጂ መሳደብ ያኔ መፍትሄ አይደለም፣ እንደኔ ማለት ነው። እና ውድ ቤተሰቦች አትሳደቡ። ማንንም ሰው ስድብ ሊመልስ አይችልም። ከሆነ ነገር ላይ መጥፎ ነገር ላይ ሲገኝ ስድብ ሊመልስ አይችልም። እንደውም እንደኔ ለራሱ እኔ አንድ ሰው ከሰደበኝ ወይም የሆነ ነገር አታርጊ ካለኝ ይብስብኛል። እኔ አውቄ ያ ነገር መጥፎ ነው ብዬ ካልተውኩኝ ሰው ልጅ ስላለኝ ብቻ መተው አይደለም። እና ውድ ቤተሰቦች አትሳደቡ። ስድብ ለማንም ጠቅሞ አያውቅም፣ ሊጠቅሙም አይችልም ማለት ነው። እና ይልቅ ለሰው ልጅ ከቻላችሁ መምከር፣ ካልቻላችሁ መተው ነው እንጂ ስድብ ጥሩ አይደለም። እናንተም ተሳድባችሁ ነው እንጂ የምትቀሩት፣ እነሱን አመለሷቸውም እና አትሳደቡ። እነሱ ደግሞ መታረቃቸው አይቀርም። ሲቀጥል ደግሞ ወዶቼ ድራማ ነው ድራማ ነውና አትሳደቡ። እናንተ ናችሁ ዳር የምትቀሩት ማለት ነው። አሁን በባለፈ ለራሱ እኔ የሆነ ቪዲዮ ለቅቄ ነበረ፣ ብሩክ ልጁ የኔ አይደለም ምናምን እያለ ማለት ነው። እና እየሰደቡት ነበረ ብሩክን ማለት ነው። እና አትፍረዱ፣ አትሳደቡ። ስድብ የሚጠቅም ነገር የለም፣ ለማንም አይጠቅምም። አትሳደቡ፣ እኔንም አትስደቡኝ። እኔ ግን ብትሰድቡኝ ደስ ይለኛል። ያኔ ብትሰድቡኝም ባሰድቡኝም ደስተኛ ነኝ። ምክንያቱም እኔ እናንተ በሰደባችሁ ቁጥር፣ አንድ ኮሜንት በጻፋችሁ ቁጥር ለእኔ ጥሩ ነው፣ እማርበታለሁ አንደኛ፣ ሁለተኛ ደግሞ ከዩቱብ አገኝበታለሁ። ስደቡኝ፣ ችግር የለውም። ግን ደግሞ መምጣታችሁ ካልቀረ ጥሩ ኮሜንት በዛው ደስተኛ ነኝ። ከስድብ ምንም የምናተርፈው ነገር የለም ማለት ነው። ኤኒዌይስ ውዶቼ አበረታቱኝ፣ አዲስ ጀማሪ ነኝ። ሌላ ዩቱብ ቻናል ተዘግቶብኝ ነው፣ በዚህ መጥቻለሁኝ። አበረታቱኝ። እንደዚህ ቪዲዮ ለመቅረጽ አይመቸኝም እና ነው ውዶቼ። በቅርብ ግን ኢትዮጵያ ልገባ ስለሆነ ከነ ሀይሚም ጋር እንገናኛለን እና ከነሱ ጋር እመጣላችኋለሁ። ውድ ቤተሰቦቼ አበረታቱኝ፣ ላይክ አድርጉልኝ፣ ኮሜንት ጻፉልኝ፣ አስተያየት ምናምን ነገር። ለማንኛውም ለዛሬ የነበረኝ ቆይታ ይመስል ነበር። በያላችሁበት ሰላማችሁ ብዛ ባይ